ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መጥተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን ላይክ አድርጋችሁ ጀምሩት። ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናላችን ላይ ለጊዜው ቪዲዮዎችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ኤንድሪክ በሪያል ማድሪድ ቤት ያለው ዕጣ ፈንታ የተረጋገጠ አይደለም ተብሏል። እናም ጥቂት ቀናት ብቻ ለቀሩት ለአዲሱ የውድድር ዓመት ብራዚላዊ ተጫዋች በድጋሚ ከሪያል ማድሪድ ወደ ሌላ ክለብ በውሰት የሚያቀና ይሆናል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ትራዝቦኖች ሙሐመድ ሳላህ ለማስፈረም ጥያቄ አቅርበዋል። በዓመትም 17 ሚሊዮን ዩሮ የሚያስገኝለትን ውል ሲሆን ያቀረቡለት የሁለት ዓመት ውልም እንዲፈርም ይፈልጋሉ ሲል መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ዘግቦታል። አርሰናሎች ቪኒሺየስ ጁኒየርን ለማስፈረምና ለመሞከር ለወራቶች ከመጋረጃ ጀርባ ሲንቀሳቀሱ ቆይተዋል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሚካ ጎርትስ ወደ ፒኤስጂ የሚያደርገው ዝውውር ከመጠናቀቅ የራቀ ነው። የአያክስ ቴክኒካል ዳይሬክተር የሆኑት ጆርዲ ክራይፍ ቤልጂየማዊውን ተጫዋች በዚህ ክረምት መሸጥ አይፈልጉም። ቢያንስ ለተጨማሪ 1 ዓመት ሊያቆዩት ይፈልጋሉ። በሩ ክፍት ነው፣ ነገር ግን ከፍተኛ ዶላር መክፈል አለባቸው። ተጫዋቹን ማስፈረም የሚፈልጉ ክለቦች ሳይባሪ ወደ ሙኒክ በ50 ሚሊዮን ዩሮና በሚጨመር ክፍያ ካደረገው ዝውውር በላይ ክፍያ ይፈልጋሉ። አያክሶች ምርጥ ተጫዋቾቻቸውን በትልቅ ዋጋ መሸጥ እንደሚችሉ ማሳየት ይፈልጋሉ ሲል ይህንን መረጃ ቢልድ ስፖርት ዘግቦታል። ቲያጎ ፒታርች በፉላም ስምምነቱን ፈርሟል። ስፓኒያርዳዊ ተጫዋች በዚህ ክረምት ከጎንዛሎ ጋርሻና ከሴሳር ፓላሲዮስ በመቀጠል የአርቤላን ቡድን የሚቀላቀል ሶስተኛው የሪያል ማድሪድ ተጫዋች ሊሆን ይችላል። አማካኙ ተጫዋች በጆዜ ሞሪኒዮ ቡድን በዋናው ቡድን አይታሰብም፣ በዋናው ቡድን ውስጥ ምንም አይነት ቦታ አይኖረውም ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ፒኤስጂዎች ለአሽራፍ ሐኪሚ ተጠባባቂ እንዲሆን ጉዌላ ዶዌን ለማስፈረም እያሰቡ ይገኛል። እንቅስቃሴዎች ግን ገና አልተጀመሩም ሲል ይህን መረጃ ሜን ስፖርት ዘግቦታል። ኢታን ሙባፔ የኪሊያን ሙባፔ ወንድም በሊል ቤት ያለውን ውል ሊያራዝም እጅጉን ተቃርበዋል ሲል ይህን መረጃ ሌኪፕ ዘግቦታል። ማርሴሎኒኖ የአልአሊ አዲሱ አሰልጣኝ ለመሆን እጅጉን ተቃርበዋል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሉካስ ሆርኒሴክ ወደ ኒውካስትል ዩናይትድ ሄርዊጎ ማግቢያዎቹ የተጫዋቹን 25 ሚሊዮን ዩሮ የውል ማፍረሻ ይከፍላሉ። ዝውውሩን ለማድረግ ስምምነት ደርሰዋል ሄርዊጎ ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ህንድ እና ብራዚል የወዳጅነት ጨዋታ ለማድረግ ተስማሙ። ቤተሰቦችን መረጃ ሞንዶ ዲፖርቲቮ ዘግቦታል። በታሪክ ፈጽሞ ተገናኝተው የማያውቁት ሁለቱ ሀገራት የፊታችን መስከረም 23 2018 በእኛ በኢትዮጵያን አቆጣጠር ማለት ነው ጨዋታቸውን ለማድረግ ቀነቀጠሮ ይዘዋል ተብሏል። የሁለቱ ሀገራት የእግር ኳስ ፌዴሬሽኖች በምስራቅ ህንድ ኮልካታ ከተማ በሚገኘው 85,000 በላይ ህዝብ ተመልካች በሚይዘው ሳልቴክ ስታዲየም መራግበራቸውን የሚያደርጉ ይሆናል ሲል ይህን መረጃ ህንድና ብራዚል የወዳጅነት ጨዋታ ሊያደርጉ ነው ሲል መረጃውን ሞንዶ ዲፖርቲቮ ዘግቦታል። በሌላ መረጃ የሃሪ አማሲ ወደፊት ቆይታን በተመለከተ የተወሰነ ነገር የለም ተብሏል። መረጃውን ሜን ስፖርት ዘግቦታል። ወጣቱ ባለተሰጥኦን በተመለከተ በክለቡ በኩል ሁለት አይነት ምልክቶች እንዳሉ ተገልጿል። የመጀመሪያው ተጫዋቹ በማንቸስተር ዩናይትድ ቆይቶ ለቦታው መፋለም እንደሚችል የሚያምኑ አካላት እንዳሉ የተነገረ ሲሆን፣ ሌሎች ደግሞ ዳግም በውሰት አሊያም በቋሚነት ለቆ መውጣት እንዳለበት የሚያምኑ ናቸው ተብሏል። ነገር ግን የተጫዋቹ የወደፊት ቆይታን በተመለከተ እስካሁን ድረስ በማንቸስተር ዩናይትድ በኩል ምንም አይነት ውሳኔ አልተሰጠም ሲል መረጃውን ሜን ስፖርት ይፋ አድርጎታል። እንዲሁም ከማንቸስተር ዩናይትድ ጋር በተያያዘ የዲያጎ ሊዮን ወደፊት ዕጣ ፈንታ አልታወቀም ተብሏል። የዲያጎ ሊዮን እድገት እስካሁን ድረስ በታቀደለት መሰረት እየሄደ ባለመሆኑ ለሚቀጥለው የውድድር ዘመን በውሰት መልቀቅ የተሻለው አማራጭ ይመስላል ተብሏል። ሊዮን ከፓራጓይ ከመጣ በኋላ ከብሪያን ምቤሞ ከማቲያስ ኩኛና ከቤንጃሚን ሴሽኮ ጋር አብሮ ለደጋፊ ቢተዋወቅም ባለፈው የውድድር ዘመን ሁለተኛ አጋማሽ የተጫወተው በአካዳሚ ጨዋታዎች ላይ ብቻ ነው ሲል ይህን መረጃ ሜን ስፖርት ዘግቦታል። ማንቸስተር ዩናይትዶች
የኒውካስትል ዩናይትዱን ተጫዋች ሉዊስ ሃልን የሚያደንቁት ሲሆን የቡድናቸውን ስኳድም ለማጠናከር ተስማሚ ተጫዋች እንደሆነ ያምናሉ። በእርግጥም በእጩ ዝርዝራቸው ውስጥም ይገኛል። ነገር ግን ኒውካስትል ዩናይትዶች ዝውውሩን እንደሚያወሳስቡት መረጃዎች ይጠቁማሉ። ኒውካስትሎች በዚህ የዝውውር መስኮት ትልቅ ገንዘብ ሰብስበዋል። ስለዚህም ሉዊስ ሃልን በክለባቸው ማቆየት ይፈልጋሉ ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ማንቸስተር ዩናይትዶች ኦሊ ዋትኪንስን በቁም ነገር እየተከታተሉት ይገኛል ተብሏል። አስቶን ቪላም ወደ 35 ሚሊዮን ፓውንድ የሚጠጋ የዝውውር ጥያቄ ከደረሰው ተጫዋቹን ለመሸጥ ፈቃደኛ ነው። ካሪክ ከሴሽኮ ጋር ሊወዳደር የሚችል ወይንም ደግሞ ከሴሽኮ ተሽሎ ሊጫወት የሚችል የፊት መስመር አጥቂ ይፈልጋል ሲል ይህንን መረጃም ፋብሪዞ ሮማኖ ዘግቦታል። በተጨማሪም ከማንቸስተር ዩናይትድ ጋር በተያያዘ ዳግላስ ሉዊዝ ማንቸስተር ዩናይትድን መቀላቀል ይፈልጋል ተብሏል። ጁቬንቱሶች ተጫዋቹን ለመሸጥ 30 ሚሊዮን ዩሮ ብቻ እንደሚቀበሉ ተገልጿል። ኦልትራፎርድ መጫወት ለዳግላስ ሉዊዝ ህልሙ ነው ሲል መረጃ ቱቶ ስፖርት ዘግቦታል። ጁቬንቱሶች የቲያኒ ሬንደርስን ሁኔታ በቅርበት ሆኖ መከታተላቸውን ቀጥለዋል እና በአሁኑ የዝውውር መስኮት ተጫዋቹን ከማንቸስተር ሲቲ ለማስፈረም ፍላጎት ካላቸው ክለቦች መካከል አንዱ ሆነው ብቅ ብለዋል ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ፋብሪዚዮ ሮማኖ ደግሞ እንዲህ ብሏል። ማንቸስተር ሲቲዎች ቲያኒ ሬንደርስን ለመሸጥ ዝግጁ ናቸው። ጋላታሳራይም ለሱ 50 ሚሊዮን ዩሮ ለመክፈል ፍቃደኛ ነው። ከሴሪያ ክለቦችን በተጫዋቹ ላይ ተመሳሳይ ፍላጎት አለ ሲል ይህንን መረጃ ደግሞ ፋብሪዚዮ ሮማኖ ዘግቦታል። የቱርኩም ክለብ ጋላታሳራይ ቲያኒ ሬንደርስን የመግዛት አማራጭ ባለው የውሰት ውል ከማንቸስተር ሲቲ ለማስፈረም እየተዘጋጀ ይገኛል ተብሏል። ፓሪስ ሴንት ጀርመንና ባየርን ሙኒክ እንዲሁም አትሌቲኮ ማድሪድም የሮድሪን ወኪል አነጋግረው የነበረ ቢሆንም ነገር ግን እሱ ከማንቸስተር ሲቲ ከለቀቀ ለሪያል ማድሪድ ብቻ መጫወት እንደሚፈልግ ወኪሉ ለፈላጊ ክለቦቹ አሳውቋል ሲል መረጃ ሜን ስፖርት ዘግቦታል። በሮድሪ ዝውውር ላይ የሪያል ማድሪድ እና የማንቸስተር ሲቲ ድርድር አሁንም እንደቀጠለ ነው ተብሏል። ነገር ግን ማንቸስተር ሲቲ ማንኛውንም የመጨረሻ ውሳኔ ከመስጠቱ በፊት ጥቂት ጊዜ ለመጠበቅ በመፈለጉ ምክንያት ዝውውሩ እስካሁን ድረስ አልተጠናቀቀም ተብሏል። ብዙዎች ይህ ዝውውር ለምን ወዲያውኑ አይጠናቀቅም ብለው ይጠይቃሉ። ምክንያቱም ማንቸስተር ሲቲ ሪያል ማድሪድ ያቀረበውን የ50 ሚሊዮን ዩሮ የዝውውር ጥያቄን በቀጥታ መቀበል አይፈልግም። ሲቲ ሌሎች ክለቦች ወደ ፉክክሩ ሊገቡ ይችላሉ ብሎ ስለሚያስብ በሮድሪ ዝውውር ላይ ከመስማማቱ በፊት ከሌሎች ቡድኖች የሚቀርቡ ጥያቄዎች ካሉ ለማየት ለጥቂት ቀናት መጠበቅ ይፈልጋል ሲል መረጃ ማርካ ስፖርት ዘግቦታል። አያክሶች ጁሊያን ብራንድትን በነፃ ዝውውር በይፋ አስፈርመዋል። እስከ 2029 ድረስም በሚያቆይ ውል የአምስተርዳሙን ክለብ ተቀላቅሏል። ዊጎ ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሚካኤሎ ሞድሪክ በመጨረሻም ከዶፒንግ እገዳው በኋላ በድጋሚ እግር ኳስን ለመጫወት ነፃ ሆኖ ተገኝቷል። እገዳው ተነስቶለታል። ሞድሪክ ለፕሪሲዝኑ የቼልሲን ስኳድ በወንግ ኮንግ ይቀላቅላል። ሞድሪክ ከ2024 ጀምሮ ያልተጫወተ ተጫዋች ነው ሲል መረጃ አትሌቲክስ ዘግቦታል። አሰልጣኝ ሁጎ ብሩስ የደቡብ አፍሪካ አሰልጣኝ ሆነው እንደማይቀጥሉ ታውቋል። ከባፋና ጋር ተለያይተዋል ሲል መረጃ ለኪፕ ዘግቦታል። ቼልሲ በእንግሊዝ እግር ኳስ ፌዴሬሽን ደንቦች 74 ጊዜ ተጥሰዋል በሚል በተካሄደ ምርመራ ምክንያት 11 ሚሊዮን ዩሮ የሚጠጋ ቅጣት ተጥሎበታል። በተጨማሪም ክለቡ የሁለት የዝውውር መስኮቶች የተጫዋቾች መዝገባ እገዳና የ6 ነጥብ ቅነሳ ቅጣት ቢቀበልም ሁለቱን ቅጣቶች ግን ሊቀጣ የሚችለው ተመሳሳይ ጥፋት በዚህ 2 ዓመት ውስጥ ካደረገ ብቻ ነው ተብሏል። ወይንም ቅጣቱ ተግባራዊ የሚሆነው እስከ 2027 ድረስ ተመሳሳይ ጥሰት ከፈጸመ ብቻ ነው ተብሏል። ይህ ጉዳይ ከቀድሞ ባለቤቱ ከነበሩት ከሮማን አብራሞቪች ዘመን ጋር የተወሰደ ነው ሲል መረጃ ስካይ ስፖርት ዘግቦታል። ቼልሲዎች የትሬቫ ቻሎባን ዝውውር ለማጠናቀቅ እያፈጣጠኑት ይገኛል። ድርድሩ በ30 ሚሊዮን ዩሮ አካባቢ ነው ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ፍራንኮ ማስታንቱ ነው በውሰት ውል ከሪያል ማድሪድ እንደሚለቅ ተረጋግጧል ሲል መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ አርሰናሎች እስካሁን ድረስ ቪኒሺየስ ጁኒየር ላይ ያደረጉትን ትኩረት በብራድሊ ባርኮላ ላይ ትኩረታቸውን ቢያደርጉ ኖሮ ተጫዋቹን እስካሁን ድረስ ሊያስፈርሙት እየችሉ ነበር ብሏል። ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። አርሰናሎች ቪኒሺየስን ለማስፈረም ያላቸውን ቁርጠኝነት የሚያሳየው አንዱ ምልክት ቢኖር ብራድሊ ባርኮላ ላይ ያላቸውን ፍላጎት ጠንካራ ቢሆንም ነገር ግን ተጫዋቹን ለማስፈረም ምንም አይነት ሙከራም ሆነ ጥረት እያደረጉ አይደለም ብሏል ዴቪድ ኦርንስቴን ከዚ አትሌቲክስ።
አትሌቲክስ ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ያለው ውል በ2027 የሚጠናቀቅ ሲሆን እስካሁን ድረስ ምንም አይነት ስምምነት ላይ አልተደረሰም። አርሰናሎች ስለ ቪኒሺየስ ጁኒየር ሁኔታ ከመጋረጃ ጀርባም ከዚህ ቀደም ከወራቶች በፊት ሲሰሩ ነበር ተብሏል። አርሰናል ዝውውሩን እያሳደደ ይገኛል። የዘ አትሌቲክስ ጋዜጠኞች የሆኑት ማሪዮ ኮርቴጋና፣ ገነር ብሎግና ዴቪድ ኦርንስቴን የሚከተለውን መረጃ ሰጥተዋል። የአርሰናል ባለቤቶች ፍቃድ የአርሰናል ባለቤቶች ከዚህ ዝውውር ጋር ግንኙነት ያላቸውን ሂደቶች ሁሉ ለመራመድ ፍቃደኝነታቸውን ሰጥተዋል ተብሏል። የተጫዋቹን ፍላጎት ደግሞ ውሉን የማያድስ ከሆነ ወደ አርሰናል ስለመሄድ በደንብ ያስባል ተብሏል። የግል ስምምነት ሚለው ላይ ደግሞ አርሰናልን መቀላቀል ከፈለገ በግል ውል ሁኔታዎች ላይ ስምምነት ላይ ይደርሳል ተብሎ ይጠበቃል። አርሰናሎች የትኛውንም አይነት ክፍያ ለመክፈል ለቪኒሺየስ ጁኒየር ክፍት ናቸው ተብሏል። የቀጣይ ሳምንት ውይይቶችን ስንመለከት ማድሪድ እና ቪኒሺየስ ጁኒየር በወኪሎቹ መካከል በቀጣይ ሳምንት ውይይቶች ለማድረግ ቀጠሮ ተይዟል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ሪያል ማድሪዶች የቪኒሺየስን የወደፊት እጣ ፈንታ ሳይወሰን እስከ ጥር ወር ድረስ መቆየት አይፈልጉም ተብሏል። ሪያል ማድሪዶች ቪኒሺየስ ጁኒየር ውሉን ካላራዘመ ክለቡን መልቀቅን ጨምሮ ሁሉንም ሁኔታዎች ሊኖሩ እንደሚችሉ ያምናሉ ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። በሪያል ማድሪድ እና በቪኒሺየስ ጁኒየር መካከል አሁን ላይ ትልቅ ክፍተት እየፈጠረ ያለው ከደሞዙ በተጨማሪ የቪኒሺየስ ጁኒየር የምስል መብት ነው ተብሏል። አሁን ቪኒሺየስ ጁኒየር እየጠየቀ ያለው የምስል መብቱን ከ50-50 ወደ 80-20 እንዲሆንለት ነው፣ ልክ እንደ ኪሊያን ሙባፔ ተብሏል። የምስል መብት ማለት ቪኒ የሚሰራቸው ስፖንሰርሺፖች፣ ማስታወቂያዎች፣ ብራንዶችና የመሳሰሉ ስራዎችን ሲሰራ ሪያል ማድሪድ ከሚያገኘው 50% ይወስዳል። ይህ 50% ማድሪድ የቪኒን ሙሉ ደሞዝም ይሸፍንለታል ተብሏል። ቪኒ የሚፈልገው ሪያል ማድሪድ 20%ን እንዲወስድና ቪኒሺየስ ጁኒየር ደግሞ የራሱን የምስል መብት 80% እንዲጠቀም ነው ሲል ይህን መረጃ ማርካ ስፖርት ዘግቦታል። ቪኒሺየስ ጁኒየር ከምስል መብቱ በተጨማሪም እንዲሁም የፊርማ ቦነስ ክፍያም ከሪያል ማድሪድ ይፈልጋል ተብሏል። ቪኒሺየስ ጁኒየር በሪያል ማድሪድ ቤት ውሉን የሚያራዝም ከሆነ የፊርማ ክፍያ ወደ 80 ሚሊዮን ዩሮ ይፈልጋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ፍሎሪያን ፕሌተንበርግ ከስካይ ስፖርት እንዲህ ብሏል። የቪኒሺየስ ጁኒየር የወደፊት ዕጣ ፈንታ ወሳኝ ደረጃ ላይ ደርሷል። በሚቀጥሉት ቀናት ውስጥ ከሪያል ማድሪድ የውል ማራዘሚያ በ2027 በነፃ መልቀቅ ወይንም አሁን አርሰናልን ስለ መቀላቀል ውይይት ይደረጋል ሲል ይህን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ይፋ አድርጎታል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታም ከቪኒሺየስ ጁኒየር ወኪሎች ጋር ውይይት አድርገዋል ተብሏል። በክለብ ውስጥ ያሉ ትልልቅ ሰዎችም ለተጫዋቹ ተወካዮች እሱ በአርቴታ በሚመራው ጠንካራ ፕሮጀክት ውስጥ ቁጥር 1 ኮከብ እንደሚሆን አሳውቀውታል ሲል ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ዘግቦታል። አርቢ ሌፕዚግ ለሪያል ማድሪድ የቅርብ ጊዜ ጥያቄ እስካሁን ድረስ ምላሽ አልሰጠም ተብሏል። በዚህ ምክንያት ባለፉት 24 ሰዓታት ውስጥ ድርድሩ በከፍተኛ ሁኔታ ቀዝቅዟል ተብሏል። ይህም በማድሪድ በኩል ጥቂት መገረምን ፈጥሯል። ምንም ያልተጠበቀ ነገር ካልተከሰተ በስተቀር የሌፕዚግ የአሁኑ እቅድ ዲዮማንዴ ቅዳሜ ዕለት ከስብስቡ ጋር ወደ ኦስትሪያ የልምምድ ካምፕ እንዲጓዝ ነው። ዲዮማንዴ ጉዳዩ ተነግሮታል። ሆኖም ከጉዞ ለመቅረት ሁሉንም ተስፋ ያደርጋል። የመጨረሻ ውሳኔ ቅዳሜ ጠዋት ይጠብቃል። የተጫዋቹ ግልጽ ፍላጎት መጓዝ ካለበት እንኳን እዚያ በሚደረገው ሙሉ የቡድን ልምምድ ላይ አለመሳተፍ ነው። ወደ ሪያል ማድሪድ መዘዋወር ይፈልጋል። በአእምሮ ከሌፕዚግ ጋር ተለያይቷል። እንዲሁም ክለቦቹ በቅርቡ ስምምነት ላይ እንደሚደርሱ ተስፋ ያደርጋል። ዝውውሩ አሁንም አልተሰረዘም። ወሳኝ የሳምንቱ መጨረሻ ከፊታችን ይጠብቀናል ሲል ይህንን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። በሌላ መረጃ ለተጫዋቾቻቸው ብዙ ደሞዝ የሚከፍሉ የዓለማችን 10 ክለቦች በማለት ቤተሰቦች ሁ ስኮርድ አንድ መረጃ ይፋ አድርጓል። 10ኛ ላይ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል። ቼልሲ በአመት ለሁሉም ተጫዋቾች በአጠቃላይ ወደ 259 ሚሊዮን 671,982 ዶላር ወጪ ያደርጋል ተብሏል። መረጃውን ሁ ስኮርድ ዘግቦታል። 9ኛ ላይ ደግሞ የመርሴዱ ክለብ ሊቨርፑል መቀመጥ ችሏል። ሊቨርፑል በአመት
ለተጫዋቾቹ ደሞዝ ብቻ ወደ 274 ሚሊዮን 765,468 ዶላር ወጪ ያደርጋል ተብሏል። ስምንተኛ ላይ ፓሪስ ሴን ጀርመን መቀመጥ ችሏል። 290 ሚሊዮን 888,107 ዶላር በአመት ለተጫዋቾቹ በደሞዝ ያወጣል ተብሏል። ሰባተኛ ላይ ደግሞ የካታላኑ ክለብ ባርሴሎና አለ። ባርሴሎና በአመት ለተጫዋቾቹ ደሞዝ 302 ሚሊዮን 669,651 ዶላር ወጪ ያደርጋል ተብሏል። ስድስተኛ ላይ ደግሞ የሰሜን ለንደኑ ክለብ አርሰናል መቀመጥ ችሏል። 314 ሚሊዮን 876,201 ዶላር ለተጫዋቾች ክፍያ በአመት ያወጣል ተብሏል። አምስተኛ ላይ ደግሞ የጀርመኑ ኃያል ክለብ ባየርን ሙኒክ አለ። 345 ሚሊዮን 531,263 ዶላር ወጪ ያደርጋል ተብሏል። አራተኛ ላይ ደግሞ ማንቸስተር ሲቲ መቀመጥ ችሏል። ማንቸስተር ሲቲ በአመት ለተጫዋቾች ደሞዝ 399 ሚሊዮን 158,973 ዶላር ወጪ ያደርጋል ተብሏል። ሶስተኛ ላይ ደግሞ የሳውዲ አረቢያው ክለብ አል ሂላል መቀመጥ ችሏል። 471 ሚሊዮን 966,777 ዶላር ለተጫዋቾች ደሞዝ ወጪ ያደርጋል ተብሏል። ሁለተኛ ላይ ደግሞ ሪያል ማድሪድ መቀመጥ ችሏል። ሪያል ማድሪድ ሁለተኛ ላይ ሲቀመጥ 476 ሚሊዮን 299,565 ዶላር ለተጫዋቾች በአመት ለደሞዝ ይከፍላል ተብሏል። ቤተሰቦች ለተጫዋቾች ብዙ ደሞዝ በመክፈል አንደኛ ላይ የተቀመጠው ለተጫዋቾች ብዙ ክፍያ ይከፍላል ብሎ ስኮር እንዳወጣው መረጃ ከሆነ በቀዳሚነት አንደኛ ላይ የሳውዲ ፕሮ ሊግ ክለብ የሆነው የክርስቲያኖ ሮናልዶ ክለብ አልናስር ሲሆን አንደኛ ላይ የተቀመጠው 487 ሚሊዮን 660,340 ዶላር ለተጫዋቾች ደሞዝ በአመት ያወጣል ሲል መረጃውን ስኮርድ ዘግቦታል። ከቁጥራዊ መረጃዎች ጋር በተያያዘ ከ2016-17 የውድድር ዘመን ጀምሮ ከፍተኛ ሬቲንግ የተሰጣቸው የፕሪሚየር ሊግ ተጫዋቾች ማለትም ከ200 ከዛ በላይ ጨዋታዎችን ያደረጉ ተጫዋቾች በማለት ቤተሰቦች ስኮር 91 መረጃ ይፋ አድርጓል። አምስተኛ ላይ የአርሰናሉ ኮከብ ቡካዮ ሳካ መቀመጥ ችሏል 7.20 ከ10። አራተኛ ላይ የማንቸስተር ዩናይትዱ ኮከብ ቦርኖ ፈርናንዴዝ መቀመጥ ችሏል 7.35 ከ10። ሶስተኛ ላይ ደግሞ አሁን ላይ ከሊቨርፑል ጋር የተለያየው ሙሐመድ ሳላ መቀመጥ ችሏል 7.36 ከ10። ሁለተኛ ላይ ደግሞ የቀድሞ የቶተንሃም ስፐር ተጫዋች ሃሪ ኬን አለ 7.54 ከ10ና እንዲሁም በቀዳሚነት አንደኛ ላይ መቀመጥ የቻለው ከ2016-17 የውድድር ዘመን ጀምሮ ከፍተኛ ሬቲንግ ከተሰጣቸው የፕሪሚየር ሊግ ተጫዋቾች መካከል በጣም ከፍተኛው ነጥብ አገኘ የተባለው ተጫዋች የቀድሞ የማንቸስተር ሲቲ ተጫዋችና ሌጀንድ ኬቨን ዴብሮይን ሲሆን 7.57 ከ10 ሲል መረጃውን ስኮር 90 ይፋ አድርጎታል። በአሁኑ ወቅት በፕሪሚየር ሊጉ በአንድ ክለብ ለረጅም ጊዜ የቆዩ አሰልጣኞች በማለት ቤተሰቦች 5 አሰልጣኞችን ስኮርድ አንድ መረጃ ይፋ አድርጓል። ማይክል አርቴታ ቀዳሚ ነው። 6 ዓመት ከ220 ቀን በአርሰናል ቤት ቆይቷል። ከማይክል አርቴታ በመቀጠል ኡናይ ኢምሬ ስፔናዊ አሰልጣኝ 3 ዓመት 271 ቀን በአስቶን ቪላ ቤት ቆይቷል። ዳንኤል ፉሩክ 3 ዓመት ከ26 ቀን፣ ሬጂስ ሌብሪስ 2 ዓመት ከ29 ቀንና ፋቢያን ሆርዜለር 2 ዓመት ከ28 ቀን በአንድ ክለብ የቆዩት በጣም ረጅም ጊዜ ቆዩ የተባሉት አሰልጣኞች እነዚህ ናቸው በአሁኑ ወቅት በፕሪሚየር ሊጉ ሲሌን መረጃ ስኮርድ ዘግቦታል። በትልቁ ፋና ስፖርት የዩቲዩብ ቻናላችን ላይ ለጊዜው ቪዲዮዎችን እየሰራን አይደለም። ቤተሰቦች ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልን። ለምታሳዩን ድጋፍ ለአስተያየቶቻችሁ በሙሉ ማመስገን እፈልጋለሁ። ቤተሰቦች በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ተመልሰን እስከምንመጣ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።